ዩሎዋ ስትነቃ ራሷን የዩቲንግ አልጋ ላይ ታገኛለች። እንዳለ ሀሳቦቿም ሲመለሱ በቅርብ ጓደኛዋ ከደረጃ ላይ ተገፍታ እንደተጣለች ታስታውሳለች። ዩቲንግም እንደተፈጠረ ስትጠይቀው ራሷ በራሷ ጊዜ ወደ እሱ ክፍል እንደመጣችና እርዳታው እንደጠየቀች ይነግራታል። ወዲያውም ነበር ይህን ተመሳሳይ ሁኔታ የዛሬ 3 ዓመት እንዳሳለፈች ያወቀችው። ነገር ግን ዩሎዋ ሳታስበው ዩቲንግ ወደ አልጋው ይገፋታል። እሷም ቶሎ ብላ እሱን ገፍትራ ወደ መታጠቢያ ቤት ትሄዳለች። ስልኳ ላይ ያለውን ሰዓት ስትመለከትም ወደ ኋላ 3 ዓመት እንደሄደች ለመገንዘብ ቻለች። በጣም ብትደናገጥም የዛሬ 3 ዓመት እንዴት በሷ በራሷ እጮኛና በጓደኛዋ ተከድታ የዩቲንግ አልጋ ላይ በመያዝ ከሱ ገንዘብ መቀበያ እንደሆነች አስታወሰች። በዚህኛው ዙር ግን እነሱ እንደማያሸንፉ ለራሷ ቆርጣ ነበረ። በሩን መንኳኳት እንደጀመረም ዩቲንግን እኔ ከፍተዋለሁ በማለት በሩን ሄዳ ትከፍታለች። ያጋጠማትም ፊቷ የተጨማደደና የተበሳጨው ጓደኛዋ ነበር። ስሜቷን በመቆጣጠር ዩሎዋ ቀስ ብላ ሁኔታውን ማስረዳት ጀመረች። ማታ ትንሽ ጠጥቼ ነበረ፣ ዩቲንግ ግን በጥሩ እንክብካቤ ነው እዚያ ቆየኝ ትላለች። በዚህ ቅጽበት ነበር እጮኛዬ ተደፍራለች ብሎ የነበረውን ዮሐን በጥያቄ ማጥለቅለቅ የጀመሩት ጋዜጠኞቹ። በመልሱም ዩሎዋ ዩሩና ዮሐን የኔ የክፍል ጓደኞች እንጂ ከዛ የበለጠ ትልቅ ነገር ኖሮን አያውቅም ብላ መልስ የሰጠችው። የዩቲንግ ረዳት የነበረው ይልሹ ከዚህ በኋላ ያነሳችሁትን ፎቶ አጥፉ ብሎ ለጋዜጠኞቹ ይነግራቸዋል። ነገሩን ለጋዜጠኞቹ ለማሳመን የፈለገችው ዩሎዋም ዮሐንን በጥፊ ትመታውና ዩቲንግን ሰዎቹ ፊት ትስመዋለች። ያው ጠጥቶ አንድ ጊዜ ከዩቲንግ ጋር መሆን የሁሉም ሴት ፍላጎት ነው ብላም ግቧን እንዳሳካች ታስመሰላለች። በቀጣዩ ቀን ዩቲንግ ዩሎዋ አንዱን ስላላወቀ ስለሷ ማጣራት ይጀምራል። ዩሎዋ በመንገዷ ስትሄድ ሜንሳንን ታገኛታለች። ሜንሳን ማለት የዩሎዋ የድሮ የክፍል ጓደኛዋ ነበረች። ሀሳቧንም መግለጽ ስትጀምር የዩሎ እጮኛ የነበረው ዮሃው እሷን ትቶ ከሜንሳን ጋር መሆን እንደሚፈልግ ትነግራታለች። ነገር ግን እሳቱ ላይ ነዳጅ መጨመር የፈለገችው ዩሎዋ አይ የ3 ዓመት ግንኙነታችንማ እንደዚሁ አልተውም ብላ ስትናገር ሜንሳን እሷን ልጎዳ ልሞክራለች። ነገር ግን ዩቲንግ ወደ መሀል በመግባት አስቆማት። ዩሎዋ ልታመልጥ ሞክርን በማየት ወደ ምግብ ቤት ጎትቶ ወሰዳትና ያለፈው ምሽት ላይ ምን እንደተፈጠረ ሲጠይቃት በግልጽ አስረዳችው። ዩሎዋ ኃላፊነቱን ለመውሰድ ፍላጎት እንዳላት ሲያይ ዩቲንግ ካሳ መጠየቅ ጀመረ። የእሱ ነገር ተሳክቶልሻል፣ በመሆኑም ዋጋውን ወደ 50 ሚሊዮን ዝቅ አድርጌ እንድትከፊኝ ይፈልጋል ይላታል። ዩሎዋ ግን ገንዘቡን ለማዘጋጀት ተጨማሪ ጊዜ እንዲሰጣት ስትጠይቅ የተለያዩ መስፈርቶችን አቀረበላት። እነዛ መስፈርቶች መሀል የመጀመሪያው በየሳምንቱ ዩሎዋ ስልክ እንዲደውልለት ነበረ። በእግር ኳስ ሜዳ ላይ በድንገት ዩሩ ዮሐን ስጠራው ተሰማችና አብረው እንደሚኖሩም አወቀች። ራሷንም ምን አይነት ጅል ነበርኩኝ ግን ብላ ወቀሰች። ዩሎዋ ጓደኛዋን ዩሩን ስታገኛት ስለተፈጠረው ሁኔታ ጠየቀቻት። በዛች ቅጽበት ግን ዮሐንና ሜንሳ መንገድ ላይ ሲመጡ ዩሎዋ ትመለከታለች። በጣም ቀናች። ዩቲንግ ስልክ እዛው ሰዓት ላይ ሲደውላትም ዘጋችን። የተፈጠረውን ነገር መመርመር ጀመረች። ሁኔታው ደስ ያላለው ዩቲንግ ረዳቱ የሆነውን ሊሻን ስለ ሁኔታው እንዲያጣራ አዘዘው። በእነሱ መካከል የተፈጠረውንም ንግግር በድብቅ ቀርቶ አቀረበለት። የዛን ጊዜ ነበረ ያንላን ከሚባል ፕሮፌሰር ዩሎዋ የውጭ ሀገር የመማር ህግ እንደነበራት ያወቀው። ኤርፖርትም ያንላን ለማግኘት ስትሄድ ዩቲንግ እንዳጋጣሚ አገኘችው። የነበረባትንም ዕዳ በስቶክ እንደምትከፍልለት ትነግረውና ከጓደኛዋ ከሊና ገንዘብ ትበደራለች። ወደ ቢሮ ሲመለሱ ለምን አልደወልሽልኝም ብሎ ይጠይቃታል። እሷም ግን ለአንተ ገንዘቡን ለማዘጋጀት እየሞከርኩኝ ነበር ብላ ትመልስለታለች። የዚህ ሰዓት ነበር ዩቲንግ ስልክ ቁጥሩን በመተው አንድ ጊዜ መደወል እንዳለብሽ እንዳትረሺ ሲላት የዩሎዋ ቦርሳ ውስጥ ያየው ስጦታውን ለያንላን ነበር ያን ስጦታ የገዛችው። ነገር ግን ዩቲንግ ስላየው ለዩቲንግ ለመስጠት ተገደደች። እላዩ ላይ የነበረውንም ጽሁፍ መልካሙን ይግጠም ይል ነበረ። በዛን ጊዜ ነበረ ዩቲንግ ዩሎዋ ለእሱ ያላትን ፍቅር የገለጸች የመሰለው። የዩቲንግ አያት ቲያትር ይወዱ እንደነበር ያወቀችው ዩሎዋ እሳቸውን ስሜታቸውን ለማሸነፍ ጥሩ ፐርፎርማንስ አቀረበች። አያትየው ግን ዩቲንግ ካየርን እንዲያገባ ነበር የሚፈልጉት። ሳን እህቷን ስለ ዮሎዋ ብታስጠነቅቃትም እሷ ግን እንደ ዩቲንግ አይነት ወንዶች አካባቢ ብዙ ሴቶች አይጠፉም ብላ ትመልስላታለች። ሜንሳን ዩሎዋ እንዳገኘቻት ካየር የዩቲንግ እጮኛ ናት ስትላት ዩሎዋ ግን እሱ እኔ ካላሳደደኝ በስተቀር አልከታተለው፣ ባይሆን የዮሐንቺ ፍላጎት ስላለሽ የቤቱን ፓስወርድ ታውቂዋለሽ አይደለ ብላ ሰጠቻት። ሜንሳንም እንደሚወደድ ለማረጋገጥ የቤቱን ፓስወርድ ቁጥር ወደ ልደቷ ለመቀየር ወደዛ ስትሄድ አልጋ ላይ ከዩሩ ጋር ሲማግጥባት ይዟለች። በቀጣዮቹ ቀናት ዩሎዋ ልጇ የወረደባትን ዩሩ ምንም እንደማያውቅ ሰው ልጠይቃት ወደ ሆስፒታል ሄደች። ሲነጋገሩም ዮሐን እንደሚያገባኝ ቃል ገብቶልኛል፣ አሁን ከሜንሳን ጋር የሆነው ከቤተሰቧ ቀርቦ ሀብታም ለመሆን ብቻ ነው እንጂ
ከኔ ጋር ነው ፍቅር ያለው ትላታለች። በዛሽ ቅጽበት የዩሏን ስልክ ሲጠብቅ የነበረው ዩቲንግ ተሳክቶለት ደወለችለት። ቀጠሮ ማስያዛትና ወደ ሆቴል ሄዱ። መንገዷ ላይ ግን ካያርን ታገኛታለች። እዚህ ምን ልትሰሪ መጣሽ የሚል ጥያቄ እንዳቀረበችላትም ዩቲንግ ይመጣና ካያር ያመጣችለትን ኬክ ትቶ ዩሏን ወደ ሌላ ቦታ ይወስዳታል። የተፈጠረው ነገር ግን ዩሏ የጆዋን ስትመለከታት በጣም ትደነግጣለች። ምክንያቱም ያጆዋን ማለት እሷ ሞታን ካቀነባበሩላት ሰዎች ውስጥ አንዷ ነበረች። ከጭንቀቷ እንደነቃችም እዚህ ቦታ ልታቆይኝ ትፈልጋለህ እንዴ ብላ ጠየቀችው። ዩቲንግ ግን እኔ ሰርፕራይዝ ላረግሽ ብቻ ነው እዚህ ያመጣሁሽ፣ ካልወደድሽው እንሄዳለን። የህይወቴ ምርጡ አጋጣሚ አንቺን ማግኘቴ ነው። ሴት እንዴት እንደሚወራ ስለማላቅ ነው እንጂ አብረሽኝ እንድትሆኝ ብቻ ነው የምፈልገው። ህልምሽንም አሳካልሻለሁ፣ ያልኩሽም ዕዳ እንዳለ ይቀራል ይላታል። ያ ጊዜ ለዩቲንግ ስስ ጎን ያየችው ዩሏ ትረጋጋለች። በቀጣይ ቀን ዩሏና ዩሩ ለሻይ ይገናኙና ሊያ ኮርፖሬሽን ውስጥ ቦታ እንድትፈልግላት ጠይቃታለች። ዩሏ ግን ዩቲንግ የሚቀጥረው በጣም ልምድ ያላቸውን ሰዎች ብቻ ነው፣ ተማሪዎችን አይደለም ብላት፣ እሷ ግን የኒክስ ኤሌክትሮኒክስን ስቶክ መግዛት እንደምትፈልግ ዩቲንግም ሊገዛ እንደሆነና ትልቅ ገንዘብ ሊያወጡ እንደሚችሉ ትነግራታለች። ይህን የሰማችው ዩሩ ወደ ይሃው በመሄድ ኒክስ ኤሌክትሮኒክስን ሊያ ኮርፖሬሽን ሊቆጣጠረው ነው ብላ ስታሳውቀው ያለውን ገንዘብ እንዳለ አፍስሶ እዛ ካምፓኒ ላይ ኢንቨስት ያደርጋል። ምክንያቱም አንድ የሚያሸንፍ ከሆነ የሜሳንን ቤተሰብ መለማመጥ አይጠበቅበትም። የኒክስ ኤሌክትሮኒክስን ባለቤት ዩሏ ልታገኘው ትሄዳለች። እዛም የዩቲንግ ስልክ አነሳችለትና እንገናኝ ብሎ ይጠይቃታል። ዩሏም ተስማማች። ዩቲንግ ይህን ነገር እንደሰማ ባለፈው በተፈጠረው ነገር ለእሱ የተለየ ስሜት እንደኖራ ማሰብ ይጀምራል። እውነቱ የነበረው ግን ከኒክስ ኤሌክትሮኒክስ ጋር እንደተገናኘ ዩቲንግን እንደምታውቀው ለዳይሬክተሩ በማሳየት ያላትን ስቶክ ማሳደግ ነበረ። ዩቲንግ ግን ኒክስ ኤሌክትሮኒክስ እንደሚከስር መረጃ ነበረው። ቢሆንም ዩሏ ዕዳዋን ጨርሳ ትታው እንዳትሄድ ሊነግራት አልፈለገም። ማይ ቤተሰብ ጋር አባትየው ኒክስ ኤሌክትሮኒክስ ላይ ኢንቨስት ለማድረግ ተስማሙ፣ ልክ ይኸው አቅዶት እንደነበረው። ሙሉ ትማማቾች ባይሆኑም ካያርና ሜንሳን እህቷ እንድትሰቃይ ትፈልግ ነበር። የዩሏንም አስተዳደግ ስታጠና ከቆየች በኋላ የዋዥንግ አካባቢ እንደነበረች አወቀች። ያ አካባቢ በሜንሳን ፋሚሊ የድሮ የወደመ ነው። ለነበራቸው ቀጠሮ ዩቲንግ ተዘጋጅቶ ቢጠብቅም ዩሏ ግን አልመጣችም ነበር። የሆኖም የነበረው ወደ ዩቲንግ መንገድ ላይ ሳለች ቤቷ እንደፈረሰ ሰምታ ያስቀመጠችው የእናቷ እቃዎችና የተቃጠሉበትን አፈር ለማትረፍ ነበረ። ዩቲንግ ይህን እንደሰማ ወደ ቦታው ሲሄድ መሬት ላይ ተንሰቅስቃ እያለቀሰች ያገኛታል። ዩሏንም ወደ ቤት ይወስዳታል። እሷም በጣም አዝና ስለነበር እጁን አጥብቃ ያዘችው። ቀጣይ ቀን ስትነቃ ዩሏ ልብሷ ተቀይሮ የዩቲንግ ክንድ ላይ ተደግፋ ነበር። ዩቲንግም ዩሏ እንዳትደናገጥ በማሰብ ጽዳቷን ልብሷ እንደቀየረችላት ይነግራታል። ማታ ስትፈልግ የነበረውንም የእናቷን እቃዎች አፈላልጓ አምጥቶላት ነበር። ይሁን እንጂ የድሮ ቤቴን ማን ነው ያስፈረሰው ብላ እያሰበች ሰላሟን አጣች። የዛ ሰዓት ነበር የዩቲንግ ረዳት የነበረው ሊያንዩ የማ ቤተሰብ እንደሆነ ሊነግራት ራሷን መቆጣጠር አቃታት። በዚህ የተበሳጨው ዩቲንግም የማይ ቤተሰብ ጋር የነበረውን ግንኙነት በሚሊዮኖችን ቢሆን ከስሮ አቋረጠው። ነገር ግን ይሄ ስምምነት መቋረጡ የማይ ቤተሰብን አንገዳገዳቸው። ካያር ይህን እንደሰማች የቤተሰቧ እማይ ነገር ስላሳሰባት የዩቲንግ አያት ጋር በመሄድ እህቴ ለእኔ ብላ ነበር ይሄን ያደረገችው፣ እባክዎን ዩቲንግ የጀመረውን ነገር እንዲያቆም ንገሩት ብላ ይስማማሉ። በቀጣይ ቀን ዩሏ ዮሃውን አግኝታ ስለ ኒክስ ትነግረዋለች። ዩቲንግ ሎሊን በሚል ስም ሼር እንደገዛላትና ገበያ ላይ ሲቀርብ በጣም ገንዘብ እንደሚወጣ ስትነግረው ካልገዛዎች ብሎ ይሟገታታል። እሷን ግን በእኔ ስም ይሁን እንጂ ይሄ ሼር የተገዛው የሚቆጣጠሩት የዩቲንግ ሰዎች ስለሆኑ ገንዘቡን ትንሽ ጨምረባሃለሁ ብትለውም ተደስቶ ወደ እሷ ለመቅረብ ሲሞክር ዩሏ ግን ታስቆመዋለች። በጊዜውም ዩቲንግ ቦታው ላይ ደርሶ ስለነበረ እውቷን ጎትቶ ይወስዳታል። ለምንድን ነው እንደዚህ የምታደርጊው ዩሏ ብሎ ሲጠይቃት ይሃው እንዲሁም የሜ ፋሚሊ ጠላቶቼ ናቸው፣ መበቀላቸውም እኔ ነኝ ብላ መለሰችለት። ይሃው እንደተመለሰ ሜንሳን ተጨማሪ ገንዘብ ይጠይቃት ጀመር። ሆኖም ግን የሜይ ቤተሰብ ችግር ላይ ስለነበሩ ብሩን ከአለቃ ዜንግ ከነትርፎ አመጣሉኝ ብሎ ይበደራል። ዩሏ ነፃነቷ እንደጨመረ ያየው ዩቲንግ እኔም በሆን ግን ፍቅር ያስፈልገኛል ታውቂያለሽ አይደል ብሎ ቀረባት። እንዳልተዘጋጀች ሲያይ ግን ጫማዋን ማሰር ጀመረ። በማግስቱ የኒክስ ኤሌክትሮኒክስ ፍቃድ ተበላሽቶ ኒክስ ኤሌክትሮኒክስ እንደከሰሩ ዜና ይወጣል። ዩቲንግም ዩሏ የነበራት ሼር በእጥፍ እጥፍ እንደሸጠች፣ ገዢዎችም የሜ ቤተሰብ እንደነበሩ ይገነዘባል። ያኔም ነበር ከዚህ በኋላ ዩሏን አትከተላት፣ አታግዛትም፣ ጠንካራ ነች ብሎ ረዳቱን ይነገረው። በሌላ ትዕይንት የማይ ቤተሰብ አባት ሜንሳን ለማይረባ ሰው ገንዘባችንን ሰጠሽ ብለው ክፉኛ እየወቀሷን ነበር። በጊዜውም ካያር ታላቅ በመሆኗና
የተፈጠረው ነገር ስላናደዳት ጣልቃ በመግባት አባ ይህን ሀሳብ አይግባ፣ ወጥመድ አዘጋጅቼ ነገሩን ሁሉ አስተካክለዋለሁ ትለዋለች። ያ ገንዘቡ እንደከሰረ ለሲዩሩ ሲነግራት ብስጭቷ አለቀቀችበት። ያለፈ ነገር ግን ማድረግ ስላልቻለች በህጉ መሰረት ቅጣት ተላለፈባት። ይህን ጊዜ ይሃውና ዩሩ ቅጣት እንደተላለፈባቸው የተሰማች ዩሎዋ አላማዋ ይሃውን እንጂ ጓደኛዋን መጉዳት ባትፈልግም የዘራችውን ያጨደችው ብላ ሊንዳ ታጽናናታለች። ዩቲንግ እና ዩሎዋ ወደ ቲያኒንግ ሄዱ። እዚህ ለምን መጣን ብሎ ዩቲንግ ሲጠይቃት ያልጨረስኩት ነገር አለ ብላ መለሰችለት። ቀጠል በማድረግም ትወደኛለህ ግን ስትለው ካገኘሁሽ ቀን ጀምሮ ልቤን ወስደሽዋል። አገኘሁሽ ባልልም ላጣሽ ግን እፈራለሁ። ድሮ ማቀሽ ይመስለኛል። ለመጀመሪያ ጊዜ ባገኘሽ 1000 ጊዜ እዛው ነው ፍቅር የሚይዘኝ ብሎም ሲመልስላት እንደዚህ በፍጥነት ስትለው አልጋ ላይ አንስቶ ይጥላታል። ቀስ ብሎ ሲጠጋትም እሷም ቀስ ብላ ገፋችው። ዩቲንግ ግን ሳይበሳጭ ልጎዳሽ አልፈልግም አትፍሪ ሲላት ሙሉ ፍርሃቷ ለቀቃትና የፍቅር ጊዜያቸው ማሳለፍ ጀመሩ። በማግስቱ ዩቲንግ ቤተሰቡን ሊያስተዋውቃት ዩላን ወደ ቤቱ ይወስዳታል። አያቱንም ስላልተዋወቀች ብትደነግጥም ከጎንሽ አለው አትፍሬ አላት። ዩቲንግ አያቱን ሰላም ለማለት ሲሄድ ዩሎዋ እና ካይአር ተገናኙ። ያኔ ዩሎዋ ካይአር የሜ ቤተሰብ የመጀመሪያ ልጅና የያወዣን አለቃ እንደሆነች የገባት። ብዙ ተስፋ ታድርጊ፣ የላዮ ቤተሰብ ውስጥ መግባት እንዲህ በቀላሉ አትችይም አለቻት። ዩሎዋ ግን ራሷን ለቤተሰብ ውስጥ ታስተዋውቅም ካይአር ያዘነች በማስመሰል እናት አባት እኮ የላትም ሌላ ሰው ነው ያሳደጋት፣ ያደገችበትንም ቤት እሷ ሳታቅ ነው ለሜ ቤተሰብ የተሸጠው ትላለች። በዛችም ቅጽበት ግን የዩቲንግ አያትና እናት ዩሎዋን ሊያዩ ይመጣሉ። የሚገርመውም ዩሎዋ የተሰወሩት የዳ ቤተሰቦች ሴት ልጅ እንደሆነች እንዳወቁ ነበር። የዩሎዋ ቤተሰቦች ሞተዋል። የእሷ አስክሬን ግን አልተገኘም ነበር። ያሳደገቻት ሴት ግን የዩቲንግ አያት ስለነበረች ለእሱ ቀስ ብላ የዩሎዋን ነገር ለማጣራት እሷ ሳታቅ ጸጉሯን ወስደ ዲኤንኤ አስመርምር ብላ ታዘዋለች። ወደ ቤታቸው ሲመለሱ ግን ዩሎዋ እናቴ የስጋ እናቴ እንዳልሆነች ስላልነገርኩ በጣም ይቅርታ አለችው። ዩቲንግ ግን እንደ እናትሽ እስከወደድሻት ድረስ እናትሽ ነች፣ ለእኔ ችግር የለውም፣ ለእኔ ትርጉም ያለው አንቺን ብቻ መውደዴ ብቻ ነው ይላታል። ቀጠል አድርጎም አያቴ ነች የዳ ቤተሰብን ንብረት እስከዛሬ ድረስ ያስተዳደረች የነበረው። አሁን ግን አንቺ የዳ ቤተሰብ ከሆንሽ ስለመጣሽ ምርመራው እንዳለቀ ወደ አንቺ ሁሉም መብት ይተላለፋል አላት። ወደ ክፍሉ ሲገባ ግን ያልጠበቀው ነገር ነበር የገጠመው። ዩሏ በጣም ብዙ ልብስና ጌጣጌጥ ገዝታ አሻንጉሊቶቿን ታሰማምራለች። ዩሏ ለምንድን ነው እንደዚህ የምታደርጊው ሲላትም አያት ገንዘቡን ጥሩ እየኖረች አይደለም ብለው አስበው ቶሎ እንዳያስተላልፉልኝ አውቄ ነው ብላ ትነግረዋለች። እሺ ባለፈው ሉኦሊን ካምፓኒ ብለሽ ያቋቋምሹስ ብሎ እንደጠይቃት እንዳለ ያን ላን ይደውልላታል። ወደ ሀገር ቤት ተመልሻለሁ ዩሏ እንገናኝ በማለት ይስማሙና ነገሩን ይቋጭታል። በዚህ ነገር ግን ዩቲንግ ደስተኛ አልነበረም። በቅናትም ቀጠሮ እንድትሰርዝ ይነግራታል። ይህ መቆጣጠር ግን ዩሏ እንደ ድሮ እንድትጨነቅ አደረጋት። ከቲያኒያንግ እንዳትወጣም ሰዎችን መደበ። መኪና ውስጥም የእሷን ስልክ አንስቶ ዩሏን መከታተልን አቁም ሲል ያንላንን ያስጠነቅቀዋል። ያ ሰዓት ነበር ግን ዩሏ የሰጠችው እስክርቢቶ ላይ የያንላን የመጀመሪያ የስም ፊደሎች እንዳለ ያስታወሰው። ያንላን ቀጥታ ከዩቲንግ ማስጠንቀቂያ ቢደርሰው ያንን ግን ችላ በማለት ዩሏን መጥቶ ቤቷ ድረስ ወሰዳት። ተቀምጠው ሲያወሩ የዩቲንግ ቅምጥ እንደሆንሽ ነው ሰዎች እያነሱ ያሉት፣ ስኮላርሺፕን እንደድሮ ሞክሬልሽ ሊሳካ ስለሆነ እድልሽን አታበላሺ ብሎ እየመከራት ሳለ ከየት መጣ ሳይባል የዩቲንግ እጅ ያርፍበታል። ስኮላርሺፑ ተቋርጧል፣ የትምህርት ቤቱ ዳይሬክተር አልተስማሙም ሲል ያናን ግን ይሄ ያንተ ስራ ነው፣ ይሄ ያንተ ስራ እንደሆነ ሁላችንም እናውቃለን ይለዋል። ነገሩን ሁሉ ስታስብ ራስንህ እንደዚህ ያደረግከው ብሎም ይከሰዋል። በዚህ ሁሉ መሃል ዩሏ ዩቲንግ እንዳልተቀየረ አይታ በጣም ታዝናለች። እወድሻለሁ ብትልም እኔ ላዝል ልደሰት ምንም አያገባም፣ እኔም መቆጣጠር ብቻ ነው ያንተ ፍላጎት፣ ሰይጣን ነህ፣ 50 ሚሊዮንህንም እሰጥሃለሁ እንጂ ነፃነቴን አትወስደውም ብላ ትናገረዋለች። ወደ ካምፓኒያቸው ሲመለሱ የዩቲንግ ረዳት ሊዡ ለዩሎዋ እስክርቢቶን ሰጣትና ዩቲንግ ሲያስመስል አይደለም ለአንቺ በጣም የዋህ ነው ይላታል። በሌላ ግንኙነት ያን አዲስ ስኮላርሺፕ አግኝቶ የድሮ ሳቅሽ እንመልሰዋለሁ በሚል ለዩሎዋ ቃል ገባላት። እሷ ግን እንደ ድሮ አይነት ዩሎዋ አይደለሁኝም፣ ችግሮችን ፊት ለፊት ለመጋፈጥ ስለምፈልግ ወደ ውጭ ሀገር አልሄድም፣ እዚሁ ነው መሆነው፣ ውሳኔንም ታከብርልኛለህ ብላ እንደምታስብ ተናግራ ወደ ነበረባት የስራ ጨረታ ትሄዳለች። የተባለው መሬት ጨረታ ላይ የወጣው አሁን ላይ ብዙ ዋጋ ባይኖረውም የሆነ እድል እንዳለው ግን ዩሎዋ ታይቷት ነበር። ያልጠበቀችው ነገር ያጋጠማት ግን የላዮ ቤተሰብ ወዳጅ የነበረውና የመሬቱ ባለቤት በተዘዋዋሪ ለመርዳት ስለሚፈልጉ ዩቲንግ እዛ ቦታ ሊጫረት መምጣቱ ነበረ። ጨረታው ሲጀምር ዩቲንግ ከዩሎዋ ጋር የሚቋቋም አቅም እንደሌለው ስላወቀ 50 ሚሊዮን ብሎ ጨረታውን ይጀምራል። ሊንዳ ቀስ እንዲል ቴክስት ብትልክለትም መሬቱን ከመግዛት ግን አላወላወለም።
እንደወጣ ግን ወደ ዩሎዋ ስም አዞረላት መሬቱን። ዩቲንግ እንዲደውል ዩሎዋ ብትጠብቅም ምንም አልመጣም ነበረ። ሊንዳም በመሃላቸው ያለው ችግር ተፈጠረ እንጂ እኮ ሚዲያው አሁንም ሌላ ነው የሚያስበው ስትላት ዩሎዋ ማልቀስ ትጀምራለች። ምንም ቢፈጠር ዙሪያውን መልቀቅ እንደማትችልም ስታስብ ክፉኛ ተሰማት። የዩቲንግ እናት ዩሎዋና ዩቲንግን አንድ ላይ መሆን አስመልክቶ ፓርቲ ሊያዘጋጁ እንደሆነ ከኤአር ሰማች። ወደ ዩሎዋ በመሄድም ዛሬ አያቱ ካልወደዱሽ መቼም እድሉ አይኖርሽም አለቻት። ካያር የምትታመን ሰው እንዳልሆነች ዩሎዋ ስለምታውቅ ብትፈራም ልክ እንደደረሰች አያትየው ካያር ከደረጃ ላይ ገፍትራ ትጥላቸዋለች። እኔን ረስታ እናንተን አንድ ላይ ስታረግም ቆሜ አላያትም ብላ አደጋ ለማስመሰል ብታስጠርም ነገሩ አጠገቧ ግን ካሜራ እንዳለ ስትመለከት ወደ ዩሎዋ አላከከችባት። ሁሉም ነገር የዩሎዋ ነው። ዩሎዋ ናት ይህንን ያደረገችው። እኔ ከሱ ጋር እንደሆን ፍላጎት እንዳላቸው አያትየው ሲነግሯት ነው ገፍትራ የጣለቻቸው ብላ ለሁሉም ሰው ትናገራለች። ያላወቀችው ነገር ግን ይሄ ሁሉ ነገር በዩሎዋ ስልክ እየተቀረጸ እንደነበር ነው። የዚች ቅጽበት ላይ ነበር ዩቲንግ የመጣው። ዩሎዋ እንዲህ እንደማታደርግ ስለሚያውቅ መኪና ውስጥ አስገብቶ ወሰዳት። ለእኔ እንዳንቺ የሚቀርበኝ ሰው የለም፣ አንቺ አላረኩትም እስካልሽን ድረስ አንቺን ነው ማምነውም ይላታል። ሆስፒታል እንደደረሱ አያቱ ደህና እንደሆኑ ግን ማስታወስና መናገር ሊያቅታቸው እንደሚችል መጥፎ ዜና ይሰማሉ። የዩቲንግ ወንድ አያትም አቶ ሊያኦ ካያር የዩቲንግ ሚስትነት ስለተውት አዝነው በስሟ የሊያኦ ካምፓኒን 5% ሊሰጧት እንደነበረም ይነግሯታል። የዚህ ጊዜ ዩሎዋ ስልኳን ተመልሳ ልትፈልገው ስትሄድ አጣችሁ። የሜንሳን እናት ስልኩን ወስዳ ነበረ። ከዩሎዋ ግን አስደንጋጭ የሆነ መልእክት ደረሳት። የሚለውም ሁኔታው እንዲጋለጥ የማትፈልጊ ከሆነ ስልኬን መልሽልኝ የሚል ነበር። የዩቲንግ አያት ስላነቁ ካያር ከዳ ቤተሰቡ ሽማ ልጅ ጋር በመጋባት ሙሉ የዳ ቤተሰብ ሀብትን የመውረስ ዓላማ ነበራት። ዩቲንግ ስራ ቦታ ላይ የምስራች ሰማ። እንደ አጋጣሚ ሆኖ ቀደም ብሎ ለዩሎዋ የገዛው መሬት የሙዚየም ፕሮጀክት ሊሰራበት ስለሆነ 380 ሚሊዮን ብር ካሳ ለቦታው ባለቤት ሲከፈል ይሰባል ሰማና በጣም ተገረመ። በጭንቅላቷም ተደመመ። እሷም ወደ ስራ ቦታ መታ እሱን ለማግኘት ጸሐፊውን ስትጠይቅ አላስገባ አለቻት። ማነሽ ብላ ስትላትም ፍቅረኛው ነኝ። አይ ብዙ ሴቶች ፍቅረኛው ነን እያሉ ይመጣሉ፣ ስለዚህ አላስገባሽም ስትላት ዩቲንግ ይደርሳል። ምኑ ነኝ ያልሽ ብሎ ሲጠይቃትም ፍቅረኛው ነኝ ትለዋለች። ወደ ቢሮ እንድትገባ ፈቀደላትና ስለናፈቀችው ግጥም አድርጎ ሳማት። 50 ሚሊዮኑን መልሳ ከፍላ በሱ ስም አያይዛ እስክሪብቶንም ከጽሁፍ ጋር ሰጠችው። ሁሌም ቢሆን ከጎን ነኝ እስክናረጅ ድረስ አፈቅርሃለሁ የሚል ጽሁፍ ነበር። በጣም የተደሰተው ዩቲንግ ጨርሶ ይቅርታ አደረገላት። ዩሎዋ ግን አስችሎ 100 ቀን ዘጋኸኝ አይደል ብላ አኮረፈችው። ፈገግ ብሎ ልክ ሊሰማት በአጋጣሚ እናቱ በራው ከፍት ገቡ። በጣም ደንግጠው ምንም እንዳላየ ሆነው ወጡ። እሱ ግን ሳይገርመው ካቆመበት ሊያቀጥል ሲል ዩሎዋ ታስቆመዋለች። ባይሆን ወደ ቲያንያን እንሄድ ብላም ትወስደዋለች። የዛን ምሽት ዩቲንግ እንዲመጣ ብትጠብቀው እስከ እኩለ ሌሊት ድረስ ግን እሱ አልመጣም ነበር። ስደውልለት ረዳቱ ሊሾ አንስቶ ግን ማይሆን ዜና ይነግራታል። ዩቲንግ አደጋ ደርሶበት ሆስፒታል ገብቷል ሲላትም እየገሰገሰች ወደዛ ታቀናለች። ዩቲንግንም እዛው ራሱን ስቶ ተኝቶ ታገኘዋለች። ሁሌ ታዘዝሃለሁ አልለይህም ብላም ቃል ገባችለት። ከረጅም እንቅልፍ በኋላ ዩቲንግ ይነቃል። ነገር ግን ጭንቅላቱ ስለተጎዳ ዩሎዋን ማስታወስ አልቻለም ነበር። የዩቲንግ እናት በሁኔታው በጣም ቢያዝኑም ስለሚወዳት ትውስታው ቀስ እያለ ይመለስለታል ብለው ተስፋ አደረጉ። ወደ ሆስፒታል ክፍል እንዳትገባ ዩሎዋንም ይከለክላታል። እሷም በዚህ በማዘን ወደ ቤት ሄዳ ካለ ቁም ሳጥን ልብሶቹንና ሽቶን ማሽተት ትጀምራለች። እሱን የማጣት ፍርሃትም እየጠነከረባት ሲመጣ በጣም ትጨነቃለች። በተደጋጋሚ ካለበት ቦታ ያባራታል። ምንም ቢፈጠር ግን 1000 ጊዜ ባገኘሽ 1000 ጊዜ አፈቅርሻለሁ ብለኸኝ ነበር። አሁን ግን ባዳ አረከኝ። እሺ አታፍቅረኝ ግን ላዋራ ፍቀድልኝ ብትለውም አሁንም አልተስማማም ነበረ። ወደ ቲያንዋንም ካልተመለሰች የድሮ ቤቷ እንደሚያፈርሰው ይነግራታል። ከዚህ በፊት እንዴት እንዳፈቀርኩሽ ባላቅም አሁን ግን ካንቺ ጋር መሆን ፍላጎት የለኝም፣ ብንለያይም ይሻላል ብሎ አረዳት። ፍላጎቱ ከሌለው ሰው ጋር መሆን እንደማትችል ስለምታውቅ ዩሎዋ አዘነች። ቀጣይ ቀን ግን አሁንም ተስፋ ሳትቆርጥ ምንለያይ ከሆነ ለተጎዳው ስሜቴ ካሳ ያስፈልገኛል በማለት ለረዳቱ ረዘም ያለ ዝርዝር ያለው ወረቀት ሰጠዋለች። የዩቲንግ ረዳት የሆነም ሊሹ ዝርዝሩን ሲያነብ ሪል ስቴቱን ሙሉ ጨምሮ ብዙ ሀብቶችን የሚያጠቃልል ሊስት ነበረ። ያን ማድረግ ካልቻለ ግን ግዴታ እኔን ማፍቀር ነው ያለበት ብላ ተዘባበተች። አይስማማም ብላ በማሰብ በአስገራሚ ሁኔታ ግን ዩቲንግ ከቲያንዋን ውጪ ሁሉንም ሀብቱን ፈርሞ ሰጣት። ቤት ሲመለስ አቶ ሊያኦ እንዴት እንደዛ ታረጋለህ ቢሉትም እናቱ ግን ዩሎዋ አውቃ ልታበሳጨው እንጂ የገንዘብ ችግር ቢኖርባት የዳ ቤተሰብ ሀብትን ወዲያው ነበር አምጡ ምትለን ይላሉ። ዩቲንግ ግን የምትፈልገውን ትውሰድ እንጂ እኔ ከዚህ በኋላ ከእሷ ጋር አልሆነም፣ ከካይአር ጋር ነው ቀለበት ማሰር ምፈልገው ይላታል። የዩሎዋ ጓደኛ ያልናን
ከጊዜ በኋላ ከዩቲንግ ጋር ሲገናኝ የሆነ ነገር አጣመው። ዩሏን እንኳን ቢረሳት በምን ፍጥነት ከያር ጋር ቀለበት ካላሰርኩ ይላል ብሎም አሰበ። ከዛ ዩሏን ቤቱ ወሰዳት። ውጭ ላይ እንደደረሱም ዩቲንግ ዩሏን ይስባታል። አትገቢም፣ ከሱ አይቻልም ሲላት ረስተኸኛል፣ በዛ ላይ እስከ አፍንጫ ድረስ እንደምጠላኝ ነገርከኝ፣ ከማንስ ጋር ቢሆን ምን ያስጨንቃል ብላ አንድራ እያለችው እያለ ለቀናት ምግብ የሚባል ነገር በአፏ ስላላለፈ ተዝለፍልፋ ትወድቃለች። ሆስፒታሉ ስትነቃም ዩቲንግ ቦታው ላይ አልነበረም። ያንላን እሱ ስምሽን ቢጠራም እየተቻኮለ ነው የሄደው ይላታል። ጆሮዬ ጋር ጠጋ ብሎ ግን ዩሏ ደህና እንድትሆን ከኔ አጠገብ መራቅ አለባት ብሎኛል አላት። ቀለበት ስርዓቱ ላይ የሚ ቤተሰብ እናት ልጇን በይ ከኤርን ካላሞጋገስናት ከቤታችን ገፍታ ነው የምታስወጣን እያለቻት ሰዓቱ ደረሰና ወደ መድረኩ ከኤር ትመጣለች። ነገር ግን ዩቲንግ ሲጠበቅ ያንላን ዩሏን ይዞ ወደ መድረኩ ገባ። እኔ ፕሮግራምሽን ላበላሽ ሳይሆን ስሜን ላጸዳን የመጣሁት ብላ ካያር የዩቲንግ አያትን እንደገፋች የተናዘዘችበትን የድምፅ ቅጂ ለቀቀችው። ሰው ሁሉ የመደናገጥ መንፈስ ላይ ያለ ግን የኪያር ጠበቃ እስካሁን ይህ ማስረጃ ከነበረሽ ለምን ወደ እኛ አላመጣሽውም? እስከዛሬ ለምን ያዝሽው ብሎ ጠየቃት። ያኔ ዩቲንግ አያቱን ይዞ ወደ አዳራሹ ገባ። አያትየው እባብ እንዳሳደጉ ሲያስቡ ተሰምቷቸው በጣም አዘኑ። ወደ ዩሏ ተጠግተውም ስላዘንሽ ይቅርታ ብለው ጠየቋት። የዩቲንግ እናት የሆኑትም ወይዘሮ ሊያው የልጃቸው ዩቲንግ በዚህ አጋጣሚ ከዩሏ ጋር ሰላም እንዲያወርድም ያሳስቡታል። በሚያስገርም ሁኔታ ግን የዩቲንግ የቀለበት ፕሮግራም ላይ ፕሮግራሙን እንደ ካሳ በመውሰድ የዩቲንግ የያዘውን ቀለበት ወስዶ ያንላን ለዩሏ እንጋባ ጥያቄ አቀረበላት። በዚህም ያዘነው ዩቲንግ ከዩሏ ጋር ያሳለፋቸውን ጣፋጭ ጊዜዎች እያሰበ ጀርባውን ሰጥቶት ሄደ። ከሰርጋቸው ቀን ያንላን እስከ መጨረሻው ደቂቃ ድረስ ዩቲንግ እንዳይመጣ በፍርሃት እየጠበቀ ነበር። ሆኖም የመጨረሻው ፕሮግራም መጀመሪያ ደቂቃ ሲደርስ ሊንዳ ዩሏን ስለ ሁኔታው ነገር እንዳለ እንድታስቢበት እፈልጋለሁ፣ ወደ ሰርጉ በጣም እየፈጠንሽ ነው አለቻት። ከዚህ በኋላ ግን አልመለስም አይሆንም ብላ በሩን ከፍታ ልክ ልትወጣ ስትል ዩሏን ዩቲንግ ከየት መጣ ሳይባል ይዟት ይሄዳል። ምንድነው ከኔ የምትፈልገው? ሰርጌን ልታበላሽ መጣህ ደግሞ ስትለው በዚህ ትንሽ ቀናት እንዴት አርገሽ ረሳሽኝ ብሎም ጠይቃት እባክህ ልርሳህ ከአንተ መሆን አልችልም እኮ ብላ ዩሏ ትመልስለታለች። ያለውን ነገር ግን ዩቲንግ ሲያስረዳ እሱ የዩሏ ጋር የሚያልፉትን 3 ዓመቶች በህልሙ አብሯት እንዳየና ግንኙነታቸው የእሱ ክፍል ውስጥ በተመሳሳይ ሁኔታ እንደጀመረ ቢሆንም ግን ነገሩ ከተፈጠረ በኋላ ዩሏ ፍቅረኛዋ የነበረውን ይሃው አምና እሱ ግን ለእሷ ፈርቶ ሲቆጣጠራት ነገሩ ከብዷት ራሷ እንዳጠፋች እያዘነ ይነግራታል። ይህን ሁሉ ያየው ግን አደጋ ደርሶበት ራሱን ስቶ የነበረበት ሰዓት ላይ ነው። ይሄ ግን ሙሉ እውነቱ እንዳልሆነ የምታውቀው ዩሏ ለእሱ ራሴን አላጠፋውም፣ ጓደኛ የነበረች የገፈተረችኝ አንተን ገንዘብ ለመበስበር ሊጠቀሙ ቢፈልገው ስለነበረ ከእጮኜ ጋር ተመሳጥረው ነው ያን ያረጉት። እኔን አታለው በአለቃ ዜንግ በኩል ወደ አንተ ክፍል ላኩኝ። ለራስህ ፍትህ ብፈልግም ስንገፋፋ ዩሩ ወደ ታች ጣለችኝ። ታዲያ ዣዋ ብትኖርም ልታድነኝ አልፈለገችም ነበር። ይኸውልህ አንዴ ሞኝ ነበርኩ። እንደምትወደኝ ስላላመንኩኝ ራሴን ሸውጄ ለመከዳት በቃው። አንተ ብትመርጠኝም ፍቅር አይገባኝም ነበር በማለትም ሁሉንም ነገር ትነግረዋለች። ዩቲንግ ግን በእኔ ህልም ሁሉም የኔ ጥፋት ነው። ከቲያኗን እስከ ሆስፒታል ስወድሽ በጣም ፈርቼ ነበረ። በእሷ ቦታ ባረገኝ ብዬም ተመኝቻለሁ። ያ ድራማ ራሱን እንዳይደግም ፈርቼ ነው ቀለበት ላስር የወሰንኩት። ፈጣሪ ግን ሁለተኛ እድል ሰጥቶናል፣ ምን ያህል አንቺ የኔ እንደሆንሽ ለማሳየት ብሎም ተናገረ። ይሄ ድል ሊያመልጠን አይገባም፣ ሁሉንም አብረን እንጋፈጠዋለን። በቃ ከዚህ በኋላ ወደ ቤታችን እንሄድ ተብሎ ተስማምተው ሰላምና ፍቅር እንዳወረዱ ግን ፊቱን የተሸፈነ ሰውዬ ሁለቱንም ከፎቁ ላይ ይገፋቸዋል። ከሁሉም ነገር ጀርባ የነበረውም ሰው ዳናን ነበር። የዩሏ ጉዳት ተጠቅሞ የዳ ቤተሰብን ገንዘብ ለመውረስ ያኮበኮበው ልጅ። ሆስፒታል ውስጥ ዩቲንግ እንደነቃ ወደ ዩሏ ፈልጎ አገኛት። በዛም ብቻዋን ተኝታ ሳይ እንባውን መቆጣጠር አልቻለም። ወደ ሌላ ዓለም ሄደን አየው፣ ሁሉንም ደግመን ስናረግ ስትስቂ ነበረ፣ ወደ ቤታችንም ልንሄድ ነበር ይላታል። በዛ ህልሜ ላይ ራስሽ ሰተሽኛል፣ በጽሁፍ ሁላ እስክናረጅ አብረን እንሆናለንም ብለሽኛል። ያ የሁል ጊዜም ህልሜ ነው። ታዲያ ይሄ ዓለም ለምን እንደዚህ ሆነ? እባክሽ ተመልከችኝ፣ ስሜንም ጥሪው ዩሏ ብሎ ስንስቅ ብሎ ማልቀስ ጀመረ። እሷም እንባዋን እየጠረገችለት ወደ ቤታችን እንሄድ ብላው ከነበረችበት ውሰድ ተነሳች።
አያትየው ዩላን ሲያገኙ የጣፈችው የድሃ ቤተሰብ እንደሆነች አውቀው ስለ ሀብቱ ጉዳይ ሲያነሱ እሷ ግን ዩላን ብቻ ስጡኝ አለቻቸው። ወደ ካይአር በመጠጋትም ያሰበችውን ነፃና ሀሳቦች እንዳለ እርግፍ አርጋ እንደትተው ባትተዋቸው ግን እሷ ልክ ልኳ እንደምታሳያት ነገረቻት። ዩቲንግ ግን ነገሩን ገብቶ ያስቆማል። ምክንያቱም አሁን ያለውን ዓለም ወዶት ነበረ። ፍቅራቸው ቀድሞ ደስ የሚል አጨራረስ ያልነበረው ቢሆንም ፈጣሪ ግን በሰጣቸው አለግም እድል ተግባብተውና ተፋቅረው እንዲኖሩ ሌላ ዓለም ፈቀደላቸው። ሲነቁም ጥፋቶቻቸውን ተረድተውና ሽረው አብረው መኖር ጀመሩ። እዚህ ጋም ታሪካቸው ያበቃል ይለናል ፊልማችን። እባካችሁ እንደዚህ አይነት ምርጥ የሆኑ ታሪኮችን ለማግኘት የምትፈልጉ ከሆነ ላይክ እና ሰብስክራይብ ማድረግ አትርሱ። እናመሰግናለን።